ሱካር ድንች ያማረ ወይም ደግሞ የናፈቃችሁ ሱካር ድንች ዛሬ ከኔ ጋር አብረን እንቀቅላለን ማለት ነው። እንደምታዩት መጥቶልኛል ትናንትና። እነዚህ ቦታ አስተካክዬ ምናምን ቆረጥ አድርጌ ቀቅላለሁ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናቸውልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው፣ ጌታ ይባረክ። እናንተ እንዴት ናችሁ? ስራ፣ ጤና፣ አፍያችሁ ሁሉ ሰላም አለሁላችሁ። እኔ አያችሁ በጣም ቆንጆ ነው። አብረን እስቲ አቀቃቀሉ ምን ይመስላል፣ ውጭ ሀገር እንዴት ነው የሚቀቀለው የሚባለውን አሳያችኋለሁ። ኢትዮጵያ አቀቃቀልና እዚህ ጋር የምንቀቅለው የተለያየ ነው። እዚህ ጋር ድስት ተዘጋጅቻለሁ። ምንም የሌለ ንጹህ ድስት ተዘጋጅ። ይሄን እጥብ አድርጌ ከዛ እንዴት የምንቀቅለው አሳያችኋለሁ ማለት ነው። ይህን ትንሽ ቆረጥ አደርጋለሁ በቢላዋ ማለት ነው። እዚህ ጋር ደግሞ ትንሽ አሳምራችኋለሁ። እነዚህ መጀመሪያ የተቆረጡትን እና በአጠቃላይ አሳያችኋለሁ። ከኔ ጋራ እስከ መጨረሻ እንድትሆኑ በአክብሮት ጠይቃችኋለሁ። ውድ ቤተሰቦች ይሄው ቆራርጫለሁ። አሁን ማጠብ ነው የሚቀረኝ። እጥብጥብ አደርጋለሁ ቆንጆ አድርጌ። አፈሩ ምኑ ጽድት አድርጌ ነው እጥብ የሚያደርገው ማለት ነው። ካልታጠበ ደግሞ ንጹህ አይሆንም። በደንብ አጥባለሁ፣ በደንብ ማለት ነው። ንጹህ እስከሚሆን ድረስ እጥብ አድርጌ ከዛ በኋላ እንገናኛለን። አብራችሁ ቆዩ። ውድ ቤተሰቦች ይሄው አጥቤ መጣሁላችሁ። ቆንጆ አድርጌ ነው ያጠብኩት እንደምታዩት ማለት ነው። አሁን ምንድነው የሚያደርገው? ንጹህ ውሃ ነው የምናደርገው። ለምን የኛ ቤት ውሃ ጨዋማ ስለሆነ ከቦምባ አንጠቀምም ማለት ነው። የሚጠጣ ውሃ አረጋለሁ። የሚጠጣ ውሃ ንጹህ አድርጌ ከዛ ምን ተደርጎ ነው አረብ ሀገር ወይም ደግሞ ውጭ ሀገር የሚቀቅሉት ምን ይደረጋል? ኢትዮጵያ ውስጥ ምንም አናደርግም። ሱካር ስለሆነ ራሱ ሱካር ነው ብለን ዝም ብለን እንቀቅላለን። ነገር ግን እዚህ ሀገር ጣዕም የለውም። እንደዚህ ብትቀቅሉት ጣዕሙ ምንም ሱካር አይልም። እዚህ ጋር ከሌሩ ብቻ ነው ሱካር ድንች የሚመስለኝ ለእኔ ማለት ነው። በጣም አይጣፍጥም። በጣም ነው የሚያስጠላው። እግዚአብሔርን በጣም ነው የሚያስጠላው። እኔ አልወድም በነገራችን ላይ ግን ሱካርም አርግተን ብዙ ነገር እናደርጋለን። እስቲ መጨረሻችሁ አብራችሁ ከኔ ጋር ከቆያችሁ እስከ መጨረሻ ታያላችሁ ማለት ነው። እና በጣም እንትን ነው ኢትዮጵያ ላይ ያለ ሱካር ድንች እና እዚህ ያለ ሱካር ድንች እኔ ተለይቶብኛል። እኔ እነሱ የሚያደርጉትን ስለማልወዱ ዝም ብዬ ቀቅዬ አውቃለሁ። ዝም ብዬ በነፃ ማለት ነው። ነገር ግን ጣዕም የለውም፣ አይጣፍጥም። በቃ እኔ ራሱ ለግዴ ነው የበላሁት። እውነቴን ነው የምልሽ ውሃ እያለ ለግዴ የበላሁት። ያ ቀን ራሱ ድጋሜ ሊበላም አልፈለኩም። እንግዲህ ይሄን ይመስላል ሱካር ድንቹ። አጥቤ ተዘጋጅቷል። እንደምታዩት ጽድት አድርጌ መጥቻለሁ እስከ ውሃ ንጹህ እስከሚሆን ድረስ። አሁን ደግሞ እስቲ የሚጠጣ ውሃ አድርጌ ከዛ ምን አደርጋለሁ አብራችሁ ስትቆዩ ታያላችሁ ማለት ነው። አብራችሁ ቆዩ። ውድና የተከበራችሁ ይሄው ድጋሜ መጥቻለሁ ተመልሼ ማለት ነው። ይሄ ቴምር ነው እንደምታውቁት ቴምር ነው። ቴምር ምን በላ ቴምር ማለት ነው። ይሄው ቴምር ነው፣ ቆንጆ ቴምር ነው። ያው ምንም ማድረግ ይቻላል እናደርጋለን ማለት ነው። እንደምታዩ ቆንጆ ቴምር ነው። ይሄን ለምንድን ነው ያመጣሁት ብትሉ ቅድም እንዳሳየኋችሁ ሱካር ድንች ላይ ይሄን እንጨምራለን። ሱካር ራሱ እዚህ ጋር አለ እጨምራለሁ። ለምን መሰላችሁ? ጣዕም ስለሌለ። ምክንያቱም ሱካር ድንች እንድለን ግዴታ እንጨምራለን ማለት ነው። ይሄ ቴምር ደግሞ ግዴታ ያስፈልገናል ማለት ነው። እንደምታዩት ያው ቴምሩ ይሄን ይመስላል ማለት ነው። ይሄን እንደዚህ ቆንጆ ቴምር ነው። በነገራችን ላይ ረመዳን የተገዛ ነው። እኛ ቤትም አለ ግን አለ ተጨማሪ ተገዝቶ ነው ማለት ነው። አሁን እስቲ ስናረግ ደግሞ አብረን እንየው። ይሄው ድንቹ ደግሞ እሳት ለጥጄ ነበረ እየፈላ ነው። ይሄው እንደምታዩት እያረኩ ነው ማለት ነው። ከዛ ምን እናደርጋለን? ሱካር እናደርጋለን። ማሪም ካለ ማር ይደረጋል። እኔ ማርም አለኝ ግን በቂ ነው ብዬ አሰብኩት። ሳይው በቂ አይሆንም፣ በቂ ነው ብዬ አሰብኩት። ይሄ አሁን እስቲ ስደርስ ምን ይመስላል ምለውን አብረን እናያለን። አብራችሁ ቆዩ። ውድ ቤተሰቦቼ በዚህ መልኩ ይሄው እየተንተከተከላችሁ ነው። ያው እንደዚህ ነው የሚቀቀለው። አቀቀሉ እንደዚህ ነው። ጥቅል እናደርግና ከዛ ሲበስል አብረን እናያለን። እንግዲህ እሳቱን ፉል እናደርገው። ለምን እኔ ቾክዬ ስለነበረ ቀስ ብሎ ቢበስልም ማለት ነው። ቢቾክልም ኖ ፕሮብሌም ወይ ደግሞ ማፊ መሽከለ ሁሉም አንድ ናቸው። መብሰል ነው ዋና የሚያስፈልገን። እንደዚህ በዚህ መልኩ
ኢትዮጵያ ላይ እስቲ እንዴት ነው የሚቀቀለው የሚለውን ኢንሻአላህ ወደፊት ሀገሬ ስገባ አሳያችኋለሁ። የአረብ ሀገሩ አቀቃቀል እንደዚህ ነው፣ እንደዚህ ማለት ነው። እንደዚህ እውነቴን ነው የምላችሁ ላይ ገርሞኛል። በነገራችን ላይ እንደምታዩት በስሏል። በቃ ከዚህ በኋላ ብዙም አያስፈልገው እሳት ሊቀንሰውና እንደዚህ በስሏል። እንደዚህ በስሏል ማለት ነው። ያችሁ በስሏል። እንደዚህ ቆንጆ ሆኖ በስሏል። ግን ትንሽ ስለሚቀር እኔ እሳቱን ቀነስ አደርግና ምን አደርጋለሁ እንደዚህ ከደን አድርጌ እንደዚህ ክድና አደርግና ከዛ እሳቱን ቀንሻለሁ። ይብሰል ማለት ነው ትንሽ ያው ሱካር እንዲለን ማለት ነው። እሺ ስለተከታተላችሁ በጣም እጅግ አድርጌ አመሰግናችኋለሁ። ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር ሰፖርት እንድታደርጉ በክብር ጠይቃችኋለሁ። በሩን እንዳታሳልፉ፣ በሩን እያያችሁ አበረታቱኝ። ያያችሁኝን ሁሉ ላይክ፣ ሰብስክራይብ እያደረጋችሁ ቤቱን ሞቅ ደመቅ ሸብረቅ አድርጉ። ውድና የተከበራችሁ የአይሻ ቤተሰቦች በጣም እጅግ አድርጌ ወዳችኋለሁ። ተባረኩልኝ። መልካም ሁሉ ተመኞላችሁ። ባባይ